ቢገባሽ የወለዱና የከበዱ ልጆች ናቸው። መሀላቸው ገብተሽ እንደዚህ ኧረ ወደዛ አሁንማ ተግማማችሁ። እውነቴ ነው የምላችሁ፣ ወደዛ ወግዱልን። ተግማማችሁ ራሱ አይገልጻችሁም። ተግማማችሁ ራሱ አይገልጻችሁም። ምን ነው እናንተ በዚህ ልክ? ምን ነው ከኛ በላይ ዩቱበር የለም፣ ከኛ በላይ ውሸት የሚዋሽ የለም አላችሁ እሳ እንዴ? ስንትና ስንት ሰው ሳይሞት ሞተ፣ በሬ ሳይወልድ ወለደ የሚል ሰው አለ አይደል እንዴ? ምን ነው እናንተ ተግማማችሁ? ጭራሽም ሜሪ ደግሞ ማለት ነው ልታስታርቂ ወይም ደግሞ ልታስማሚ እንጂ እንደዚህ ብጥብጥ ወቅን ምንድነው ውጥንቅጥ ነው የሚባለው፣ እንደዚ ልታወጭ ነው እንደመጣሽው። ሌላኛው ደግሞ ሩታና ዳኒ እንግዲህ በድጋሚ አብርሃም ፋይል ያዝን። ኧረ ሩታ በፈጠረሽ አምላክ ይሆንበሽ እውነት እንደ ፋይል ሲጀመር ከያዛቸው ራሱ የራቆት ቪዲዮ ማለት ነው ከያዛችሁ የባለሽ ገላ ነው የባለሽ እንትን ነው። ምን ነው የሰው ገላ ብርቅ ነው እንዴ? አበዛችሁት፣ እውነት አበዛችሁት። ጥሩ የምታስጠሉት በተለይ ሩታ የሚያሰድብሽን ስራ ማለት ነው። እዚህ ጋር ምን ነው ይህንን አክል እንትን አላችሁ ሳ እውነት የሚያሰድብሽን ስራ አንቺን የሚያስወቅስ ቤተሰብሽን የሚያሰድብ ስራ እኮ ነው። ይሄንን ነገር እንደያዘ ሰው እንዳደረገ ሰው እዚህ ጋር መተሻውን ይሄንን ትያለሽ። ፈጣሪ ወይ ሰሙን አዛዝና የነበረ ቤተሰብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊንዳና ናቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሜሪ እንግዲህ ቢገባሽ የወለዱና የከበዱ ሰዎች ናቸው። መሀላቸው ላይ ገብተሽ እንደዚህ ማድረግ የለብሽም። አንቺም ማድረግ የለብሽም። ውጪ ከህይወታቸው ማናት ቡዜም ከህይወታቸው መውጣት ሲጀመር አስፈላጊ አይደለም። እንኳን እህት እንኳን ምንና ምን እናት ራሱ በልጅዋ ትዳር መግባት የለባትም። አለቀ። ይሄ ያለቀ ጉዳይ ነው። በእናንተ ትዳር ሰው እንዲገባ አትፈልጉም አይደለ? ስለዚህ እናንተስ ምን አግብታችሁ ነው እዚህ ጋር ጥልቅ የምትሉት? ሲቀጥል ማለት ነው እንትና ልናገርሽና ማናት ሜሪ ከዚህ በፊት ምን እያደረገች ነበረ? አብርሃምና ሩታ እንዳይታረቁ ብላ የሆነ ጊዜ ሩታ ሟት ተብሎ ድራማ ተሰርቶ የተሰራ ጊዜ ሜሪ ጋር ሄደች ተብሎ ምንድነው የተደረገው ጋይስ? የዛኔ ሙዝ ይዞ ሄዶ እኮ ላዩ ላይ በትናበታለች ካስታወሳችሁ ማለት ነው። ይሄንንም እኮ አለ ላስታውስልሽና፣ እሺ ቡዜ መጣች። አንቺ የራቆት ቪዲዮ መያዝሽን ነውር ነው ብልግናሽ ነው የሚያሳየው አለቻት። ቡዜም ጥፋተኛ ናት፣ አንቺም ጥፋተኛ ነሽ። የማይወራው የማይባለው ነገር ነው የምትሉት እዚህ ጋር እንዴ? ቡዜም ትክክል ናት የምትሉ ልጆች አላችሁ። ትክክል አይደለችም። ሜሪ ጋር ነው ትክክል የሆነችው። ሩታ ያልያዘችው ቪዲዮ ያልቀረጸችው ቪዲዮ ቡዜ እንደያዘች ያደረግሽ። ለነገሩ ሩታ ናት እንደያዘ ሰው አሁን ራሱ ፋይል ብለው ጭራሽ ቪዲዮ ያለው ብለው ይሄ ሰውዬ ሚሞሪ ብሎ ሰጣቸው። ነገር ግን ታያላችሁ ሚሞሪ ወይ የነሱ ቪዲዮ ተብሎ ይመጣሉ። ታያላችሁ። እኔ ምን አለች በሉኝ። ለማየት ለመስማት ያብቃችሁ። የሩታና የዳኒ ቪዲዮ ፋይሉ ላይ አለ፣ ፋይሉ ላይ ተገኝተዋል ነው የሚባለው ማለት ነው። ይህንን አምናችሁ ተቀበሉ። ሩታ ግን እውነት ለመናገር ባለትዳር ነሽ፣ የልጅ እናት ነሽ። ልጅሽ ነገ ቀን የሚያፍርበትን ቪዲዮ ስንቱና ስንቱን በቶ ሲሰራብሽ አምነሽ እሺ ብለሽ መቀበልሽን በጣም ነው የምታናድጂው። እውነት በጣም ነው የምታናድጂው። እኔ ፈጣሪ ሁንሽ አላቅልሽም፣ ምን እንደነካሽም አላቅልሽም። እና ብሩኬ ከነሱ ጎን ሆኖ አይደለም። እዛ ጋር ምንድን ነው የሚያደርጉት? አሁን ድራማቸው እኮ በጣም የሚያስጠላና የሚዘገንን ድራማ ነው የሚሰሩት እዚህ ጋር። ለምን መሰላችሁ? አሁን የተሰጣቸው ሚሞሪ የአብርሃምና የዳኒና የሩታ ቪዲዮ ነው የሚባለው ማለት ነው። የዳኒና የሩታ የራቆት ቪዲዮ፣ የዳኒና የሩታ ቅሌት ነው ተብለው የሚፖስቱት። ለማየት ያብቃችሁ። የምሬ ነው የምላችሁ። እኔ ደግሞ እንደዚህ በሴት ልጅ ላይ ባይደረግና ባይባል ደስ ይለኛል። ወንድ ልጅ ከሆነ ወንድ ልጅ ነው። የራቆት ቪዲዮ አላችሁም አላላችሁም እኮ ብርቅ አይደለም። በነገራችን ላይ ምን ነው የሰው ልጅ እየተገደለ ባለበት ሰዓት ስንትና ስንት ሴት ልጅ ጡቷ እየተቆረጠ ወንድ ልጅ ደግሞ ብልቱ እየተቆረጠ እያየን አይደል እንዴ? ምን ነው የእናንተ ቪዲዮ መቅረጽ ብርቅ ነው? ለምን አትቀርጹም? የራሳችሁ ጉዳይ ከፈለጋችሁ። ለምን ያልጋ ላይ ጨዋታ ለምን ቪዲዮ ምንድነው ዩቱብ ላይ አትፖስቱም? እኛ የሚመለከተንም እኮ አያገባንም። ሩታ አንቺን ፖስት ከፈለግሽ አብርሃምን ፖስት፣ እነ ዳኒም ከሌላ ጋር የምታደርጉትን ነገር ፖስቱ። አብርሃም እና ሩታ ደግሞ የሁለታችሁ ምንድን አንድ አይነት ነው። ስለዚህ ፖስቱት። እሺ ሩታም የምትፖስተው አንድ ነው፣ አብርሃም የሚፖስተው አንድ ነው። ከዛ ውጭ ምንም አይነት ነገር የለም። ግን በጣም ነው የምታስጠሉት። ልንገራችሁ በደንብ አድርጌ ማለት ነው። እውነቴ ነው የምላችሁ ቤተሰብ። ለምንድን ነው የሚያስጠሉት? የራቆት ቪዲዮ ብለው እስከዛሬ ድረስ ግግም ማለታቸው። እንትና ማን ነው ብሩኬ ወደ እነሱ ተመልሶ ወይም ከእነሱ ጋር ሊሆን ምናምን አይደለም። አምናችሁ ተቀብላ አይደለም። ምን ሊያደርግ ነው እዚህ ጋር? ይሄንን ቪዲዮ አለ፣ የዳኒና የሩታ ቅሌት አለ፣ የዳኒና የሩታ የራቆት ቪዲዮ አለ፣ የራቆት ፎቶ አለ ተብሎ ነው የሚመጣበት። እሺ ይሄ ጋይስ አያስጠላም? እውነቴ ነው የምላችሁ አይደብርም? ባለትዳር ሆና አንድ ሴት የልጅ እናት ሆና
እንዴ ለምሳሌ ባለ ትዳር ብቻ ትሁን የልጅ እናት ካልሆነች ይቀላል። እውነቴን ነው የምላችሁ። እንደዚህ ሲደረግ እንደዚህ ሲባልባት ደስ ይላል እንዴ? አይልም እኮ ወንድ ልጅ ይሻላል። ወንድ ልጅ ማግጥ ይውጣ የራሱ ጉዳይ ነው። ሴት ልጅ ግን ራሷን እንትን ማርከስ የለባትም። እውነት ማርከስ ማዝቅር ማውረድ የለባትም። ለማንኛውም እኔ አላቅላቸውም የእነዚህ ሰዎች መጨረሻ ውቅንጠረ አማርኛ በንደ ነው የሄደ ብጥብጥ እየወጣ ነው ያለው ማለት ነው። እንዴ በጣም ነው የምትደብሩት። እንደና ደግሞ ረጋ በይ ሰከን በይ። ማናት ሜሪ ማለት ነው እንዴ? ሰው እኮ አንድ ሰው የእህቴ መከታ ነኝ። በነገራችን ላይ ማንም ሰው የሚያደርገው ድርጊት ነው። እህታችሁ ስትሆኑ እህታችሁ ስትጎዳ የሆነ ነገር ሲደርስባት የሆነ ነገር ትንሽ ነገር እንኳን ሪል አይደለም ይሄ ነገር ግን ሪል ሆኖ ትንሽ ነገር እንኳን እህታችሁ ስትናካባቸው ዝም የማትሉ ሰዎች አላችሁ፣ እርግጠኛ ነኝ። እኔ ለስድብ ነው የምቸኩለው። ማንም እንዲነካብኝ አልፈልግም፣ በቤተሰቦቼ ማለት ነው። በወንድሞቼም ይሁን በእህቶቼም ስላችሁ አንድ እህት ናት ያለችኝ። የሆነ ነገር ከመጣ የሆነ ለምን ትንሽዬ ነገር አይሆንም ወዲያው ሄጄ ማለት ነው ይሄ ነበረ እንደዚህ ምናምን ከተባልኩኝ ያለምንም ጭቅጭቅ እስከ መጨረሻ አልሰማም፣ አላዳምጥም። ቶሎ የለም ጋይስ ሄጄ ነገር መለኮስ ነው፣ አለቀ። ይሄ ነው ማለት ነው የኔ ተግባር። ስለዚህ አሁን እዚህ ጋር ማንም እህቱ ሲነካበት አይፈልግም ወይም ደግሞ ደስ አይለውም። እና እንትና ሜሪም ደግሞ እንደዛ ለምን አለች ማለት አይደለም፣ ግን በጣም ነው የሚደብረው፣ በጣም ነው የሚያስጠሉት። እውነቴ ነው የምላችሁ። ሩታም ደግሞ የምሬ ነው የምልሽ፣ ዛሬ የልቤን ልንገርሽ፣ አንቺ በጣም ጎበዝ ሴት ነሽ፣ ጠንካራ ሴት ነሽ። በብዙ ነገር አልፈሽ ለዛሬ ደርሰሻል። ብዙ ነገር ተብለሽ ችለሽ አልፈሻል። ያ ሁሉ የስድብ ኮሜንት የስድብ ዲግሪ የመጣች ጊዜ ተጀምሮት እየተሰደብሽ ነበረ። ነገር ግን ያ ሁሉ አልፈሽ ዛሬ ላይ ልጅ እስከ መውለድ ድረስ ደርሰሻል። የፍቅር ጥያቄ ሳትጠይቂ ጠየቀች ተብለሻል። ያንን ሁሉ አሳልፈሽ ያኛው ያደረጉት ደግሞ ለድራማ ነበረ ማለት ነው እና ይሄ ሁሉ ተብለሽ ለዛሬ ደርሰሽ ነበረ። ነገር ግን አሁን ክብርሽን አታውርጂ፣ ክብርሽን ጠብቂ። የሆነ ሴት ልጅ ስርዓት ሲኖራት ነው የሚያምርባት። ስርዓት የለሽም፣ ስርዓት አልባነሽ እያልኩሽ አይደለም። የልጅ እናት ነሽ፣ ስርዓት አለሽ። የትኛውም የልጅ እናት የሆነች ሴት ስርዓት ያላት ሴት ናት። የልጅ እናት እንኳን ባትሆን ስርዓት ያለን ሰዎች ነን እኛ ሴቶች ስንባል ማለት። ስርዓት ያጣች ሴት አለች ብዬም አላስብም። ነገር ግን እዚህ ጋር ተግባራችሁ ሌላ፣ ስራችሁ ደግሞ ሌላ። እንደ ስራሽ ሳይሆን እንደ ተግባርሽ፣ እንደ ማንነትሽ ራስሽን ቁጥብ አድርገሽ እንደምትኖሪ እዚህ ጋር ሚዲያም ላይ ማሳየት አለብሽ እንጂ ሚዲያ ላይ አንቺ ራቆት ቪዲዮ እንደያዘ ሰው ሚዲያ ላይ እንደበደለ ሰው አታድርጉ። ሲቀጥል ደግሞ የራቆት ቪዲዮ ያልያዝሽው ነገር እንደያዘ ሰው አክት አታድርጊ። ምን እንደነካሽ ፈጣሪ ወቅልሽ። ሲቀጥል ደግሞ የራቆት ቪዲዮ መያዝ ብርቅ አይደለም ማለት ነው። አንደኛ ባልሽ ነው፣ ሁለተኛ አሁንም ተቃቅፋችሁ እየዋላችሁ እያደራችሁ ነው። አለቀ። በደንብ እየተዝናናችሁ አዲስ አበባ ላይ ማለት ነው። እኛ እኮ አናይም ወይም ደግሞ መረጃ የለንም ወይም ደግሞ አናቅም አይደለም፣ በደንብ ነው የምናውቀው። ምነው ከቤተሰቦቻችን ጋር እየተገናኛችሁ ከቤተሰቦቻችን ጋር መዝናኛ ቦታ እየሄዳችሁ እኮ እየተዝናናችሁ ነው። እውነት በጣም ነው የምትደብሩት በዚህ ልክ ማለት ነው። ስለዚህ ሩታ ብርቅ አድርገሽ ለምን እንዳየሽው ሰው ምን ያመጣል ይህንን አክል ስትሰደቢ ምናልባት ምን ያመጣል ብላም ሊሆን ይችላል። እኔም የማደርገው ነገር ነው ምን ያመጣል ብዬ እናደድና እልህ ሊይዘኝ ይችላል። ነገር ግን በዚህ ልክ እኔ ራሴን እንትን አልልም። ለማንኛውም እንግዲህ ቀልብ ይስጣችሁ ነው የምንለው። ሌላ ምንም የምንለው ነገር የለም። ቤተሰብ ግን ጥሩ ጥሩ ኮሜንት ስጧት። በቃ ይሄ ያላደረገችው ድርጊት አደረግኩ እንድትል አታደርጉ።